እዘዙ። የትኛውን ቦታ ሆናችሁ ማዘዝ ትችላላችሁ። ሳዑዲ አረቢያ እንዲልክላችሁ ከፈለጋችሁ፣ ዱባይ እንዲልክላችሁ ከፈለጋችሁ፣ በቃ ፈለጋችሁበት ሆናችሁ ፈለጋችሁበት ማዘዝ ትችላላችሁ ነው። ይሄ አንደኛው ጥለት ነው ማለት ነው። ውድ ተመልካቾቼ በጣም እንደምትወዱት ባለሙሉ ተስፋ ነኝ። ተወዱታላችሁ። ይሄን ይመስላል እንግዲህ ወደ ሐይቅ የሚላከው ውበት ያለው ልብስ ነው። በጣም ያምራል ማለት ነው። ከዚህ ጋር ማች የሚሄድ ደግሞ ይችን ገዝቼላታለሁ ማለት ነው። ይች እንግዲህ የተገዛችው ገበያ ላይ ነው። በጣም ውበት ያላት በጣም ደስ የምትል ከላይ የምትለበስ ነው የገዛሁት። እንትን የሚባለው ማለት ነው የሚለበሰው ይሄ በአንድ የተያዘ ነው። ይሄ እንደምታዩት ማለት ነው። ይሄ እኩል በኩል ተደርጎ ይቆረጣል። ይሄ እኩል በኩል ተደርጎ ይቆረጣል። ከዛ ከላይ ነጠላና መቀነት ይሆናል ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ዛሬ እንግዲህ ፈሽ ባለ በባህል አልባሳት መጥቻላችኋለሁ። እንዲሁም በአባቶች ጋቢ በጣም ደስ በሚል ውብ ሆነ ጋቢ መጥቻላችኋለሁ ማለት ነው። ውድ ተመልካቾቼ ቪዲዮውን እስከመጨረሻው ድረስ ተከታተሉት። ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ምንም የምታወጡት ወጭ ምንም ነገር የለም። ይሄን ቪዲዮ የምትከታተሉ በሙሉ እስከመጨረሻው ድረስ አዳምጡት፣ ላይክ አድርጉት፣ ሼር አድርጉት። ከዛ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉት ማለት ነው። አበረታቱኝ። እንግዲህ በጣም ውበት ያለው የባህል አልባሳቶችን ከዛ ደግሞ ደስ የሚሉ ሽርጦችን በአንደኛው በኦሪጂናሉ እኔ ጋር ታገኛላችሁ ማለት ነው። በታማኝነት ነው የሚሰራው፣ በታማኝነት ነው የሚታዘዘው። በጣም ጥብቅ በሆነ አማና ነው የሚሰራላችሁ ማለት ነው። እኔ ጋር ልብስ የምታዙ የመዳም ቅመሞች እንዲሁም ወንድሞችም ጭምር ለናንተ ለየት ያለ ዕቃና በጣም አሪፍ የሆነ ዕቃ አሰርቼ ቤተሰቦቻችሁም ተደስተው ቤተሰቦቻችሁም ለብሰው ስታዩት እናንተም ደስ ብሏችሁ ፈገግ ትላላችሁ ማለት ነው። አንዳንድ ጊዜ ርካሽ ነገር ነው የምትመለከቱት ማለት ነው። ዋጋ ሲጨምርባችሁ ዋጋ ተወዷል ብላችሁ ርካሽ ፍለጋ የምትሄዱ ሰዎች አላችሁ። ዋናው ብሩ ሳይሆን የዕቃው ጥራት ነው የሚወስነው ማለት ነው። ውድ ተመልካቾቼ እንግዲህ በጣም ውበት ባለው በጣም በሚያምር እንግዲህ አባት የሌላችሁ አላህ ይረሐማቸው ኢንሻአላህ ጀነትን ይወፍቃችሁ። አባት ያላችሁ በጣም የምትወዱት ታላቅ ወንድም ያላችሁ ግርማ ሞገሱ ይሄን ልብስ አድርጎ ከሰው ጋር ተገናኝቶ ልክ ደጃፉ ላይ ቁጭ ብሎ እንግዲያ ሲመጣ ይሄን ለበስ አድርጎ ከበርበድ ብሎ ቁጭ ሲል በጣም ደስ ይላልና ይሄን ልብስ እንዳያመልጣችሁ። የባህል አልባሳት ይባላል። አባቶቻችን ለብሰውት ያደጉት አባቶቻችን የሚለብሱት በጣም ውድ የሆነ ዕቃ ነው። በጣም ተወዱታላችሁ። የሌለ ነው እንግዲህ የእናቶችም ቀሚስ አሳያችኋለሁኝ። በጣም ባሪፍ ሆኖ የተሰራ የእናቶችን ቀሚስ አሳያችኋለሁ ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ ላይ ይሄ የምትመለከቱት ጋቢ እና የማሳያችሁ የእናቶች ጉፍታና እንዲሁም ቀሚሱ የሚሄደው ልዩ የሆነ ሰርፕራይዝ በውቢቷ ሐይቅ ነው የሚሄደው ማለት ነው። ውድ ተመልካቾቼ እንግዲህ እንዴት እንደተሰራ የማሳያችሁ ይሆናል። ብዙ ጊዜ ፍላወሩን መስቀል ይመስላል የሙስሊሞች አይደለም ምናምን እያላችሁ የምትሻከኩ ሰዎች አላችሁ። ለእናንተ ግልጽ አድርጌ ዛሬ አሳያችኋለሁ። የሙስሊም እንዴት ብሎ እንደሚሰራ በግልጽ እንነጋገራለን ማለት ነው። ቤተሰብ በጣም እወዳችኋለሁ፣ በጣም አከብራችኋለሁኝ። ሰላማችሁ ብዝዝት ይበል። ቪዲዮ ላይክ እያደረጋችሁ አብራችሁን ቆዩ። ወደ ልብሱ ውድ ተመልካቾቼ እንደምትመለከቱት እንግዲህ ይሄ ነጠላው ነው። ይሄ ነጠላውና እንትን የሚባለው ነው። ይሄ ምንድነው? ከላይ እንትን የሚባለው ማለት ነው የሚለበሰው። ይሄ በአንድ የተያዘ ነው። ይሄ እንደምታዩት ማለት ነው። ይሄ እኩል በኩል ተደርጎ ይቆረጣል። ከዛ ከላይ ነጠላና መቀነት ይሆናል ማለት ነው። ውድ ተመልካቾቼ እንደምታዩት በጣም ውብ የሆነ ነው። በጣም ያምራል። በጣም ደስ የሚል ነው። ከምንም በላይ ደስ ይላል።
እንደምታዩት በዚህ መልኩ ነው የተሰራው ማለት ነው ውድ ተመልካቾች። አሁን ላይ እንግዲህ ቀሚሱን ነው የማሳያችሁ። ቀሚሱ እንግዲህ በዚህ መልኩ ነው የተሰራው። ቀሚሱ በዚህ መልኩ ነው የተሰራው። እንደምታዩት በጣም ውበት አለው፣ በጣም ያምራል። ብዙዎቻችሁ መስቀል ነው እያላችሁ ነበረ። ለሙስሊም ማሰራት ስትፈልጉ እንደዚህ አድርጋችሁ ማሰራት ትችላላችሁ ማለት ነው። ይሄን እንደዚህ አድርጋችሁ ኮከብና ጨረቃ አድርጋችሁ ታሰሩታላችሁ ማለት ነው። ይሄን ውድ ተመልካቾች ይሄ እንግዲህ በአራት ጥለት ነው የተሰራው። ይሄ እንደምታዩት ለረጅም ነው የተሰራው፣ ረጅም ነው እንግዲህ እንደምታዩት ነው። ልብሱ ረጅም ነው። ያው እንግዲህ እንደዚህ ነው። ከዚህም ያው እንደምታዩት ጨረቃና ኮከብ ነው ከላይም የተሰራው። ከወደ ኋላው ደግሞ ይሄ ነው እንግዲህ ከወደ ኋላው እንደዚህ ተደርጎ የተሰራው በጣም ውበት ያለው ነው። እንደምታዩት በጣም ያምራል አሰራሩ ማለት ነው። ያው እንግዲህ እንደምታዩት ደግሞ እዚህ ላይ የተያያዘ ነው። አንዳንድ ጊዜ ክፍት ይሆናል ይሄ ነገር ግን ይሄ የተያያዘ ነው። በጣም አሪፍ የሚባል ልብስ ነው። ተወዱታላችሁ። በጥራት ነው የሚሰራው። በቃ በነጭ ባለች ወገግ ባለው ነጭ የሚያስደነግጥ መሆን አለበት ባለችው መሰረት ተሰርቷል ማለት ነው። ይሄ እንግዲህ ጥለቱ በአንደኛው ነው እንደምታዩት ጥለቱ ይሄ ቢጫ ያበዛበት በጥቁር ነው። ይሄ አንደኛው ጥለት ነው ማለት ነው። ውድ ተመልካቾቼ በጣም እንደምትወዱት ባለሙሉ ተስፋ ነኝ። ተወዱታላችሁ። ይሄን ይመስላል እንግዲህ ወደ ሐይቅ የሚላከው ውበት ያለው ልብስ ነው። በጣም ያምራል ማለት ነው። ከዚህ ጋር ማች የሚሄድ ደግሞ ይችን ገዝቼላታለሁ ማለት ነው። ይች እንግዲህ የተገዛችው ገበያ ላይ ነው። በጣም ውበት ያላት በጣም ደስ የምትል ከላይ የምትለበስ ነው የገዛሁት። ቤተሰብ በጣም ታምራለች፣ በጣም ታምራለች። ወላሂ እኔ በጣም አገዛዝ በጣም ነው የምችለው። በነገራችን ላይ ይሄን እነሱ መርጠው ሳይሆን እኔ ራሴ ነኝ የመረኩት። ራሴ ነኝ በቃ ለእናቶች የሚሆነውን የሚያምረውን ምናምን መርጬ የምገዛላቸው ራሴ ነኝ። ማንም መርጦት አይደለም። ይሄን ጉፍታ ማለት ነው የገዛሁት ራሴ ነኝ። በጣም ስላማረኝ ደስ ስላለኝ በቃ ሴቶች የሚለብሱን ነገር ምን አይነት ልብስ እንደሆነ ደስ ስለሚለኝ ይሄን ገዝቼላታለሁ። ቤተሰብ በጣም ለየት ያለ ሰርፕራይዝ ነው። በነገራችን ላይ ሰርፕራይዝ በቃ የሚያስደነግጥ መሆን አለበት። ሰርፕራይዝ ከተባለ በጣም የሚያስደነግጥ ነገር መሆን አለበት። እንደምታዩት ይሄ ነጭ ነው። ይሄ ነጭ ነው። ነጭ ነው፣ ውበት ያለው ነው። በቃ ይሄን እንደምታዩት ይሄ በጣም ጽድት ያለ ልብስ ነው። አንደኛው ነው የተሰራው በአራት ጥለት ነው። ከወደ ኋላ በአራት ማለት ነው። ከወደ ግግሬው አራት ጥለት ማለት ተወደ ግግሬው ሁለት ከወደ ያለው ሁለት የተሰራለን ነው። በጣም ውበት ያለው ነው። ደስ ይላል። እንደምታዩት ይሄ መቀነቱም ከላይ ነጠላውም ባንድ የተሟላ ነው ብያችኋለሁ። ነግሬያችኋለሁ። የተሟላለን ነው። በጣም ደስ በሚል ነው ያሰራሁት ማለት ነው። ውድ ተመልካቾቼ እንደወደዳችሁት ባለሙሉ ተስፋ ነኝ። እዘዙ። የትኛውን ቦታ ሆናችሁ ማዘዝ ትችላላችሁ። ሳዑዲ አረቢያ እንዲልክላችሁ ከፈለጋችሁ፣ ዱባይ እንዲልክላችሁ ከፈለጋችሁ፣ በቃ ፈለጋችሁበት ሆናችሁ ፈለጋችሁበት ማዘዝ ትችላላችሁ። ባህር ዳር ከባህር ዳር ወዲያ አይሆንም እንጂ ባህር ዳር የምትፈልጉ ካላችሁ ባህር ዳር እልክላችኋለሁ ማለት ነው። በዚህ እስከ አዲስ አበባ ፈለጋችሁበት ቦታ ድረስ የመላክ አቅሙ አለኝ እልክላችኋለሁ ማለት ነው። ለአባቶች ጋቢም ከፈለጋችሁ ሽርጥም ከፈለጋችሁ የተለያዩ አልባሳቶችን እንዲሁም የወንድ ማይማዬ የባህል አልባሳት ሙሉ እስከ መታጠቂያው እስከ ቲሸርቱ ምንም ሁሉም ስላለኝ ማዘዝ ትችላላችሁ። የእናቶች ጉፍታ ያው ገበያ ላይ ነው የሚገዛው። መርጬ ራሴ እገዛላችኋለሁ ማለት ነው ውዶችዬ። እንግዲህ እንደዛ አድርገው ከነብነብ ሲሉት በጣም ደስ ይላል። ይሄ ቦገግር የሚያደርገው ለሰርፕራይዝ የሚሆን እቃ ማለት ይሄ ነው። ውድ ተመልካቾቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። ከልብ ነው የማመሰግነው። ምርጫ በኔ ጣሉት። እኔ መርጬ የሚሆነውን ሁላ ማድረግ እችላለሁኝ፣ እልክላችኋለሁ ማለት ነው። እናንተ ብቻ በአማና ማዘዝ። አንዳንድ ጊዜ ማለት ነው እናንተ አማና ከማብዛት ይልቅ ማለት ነው ለኔ አማናውን መጣል ይሻላል። ወላሂ ነው የምላችሁ፣ አማናውን መጣል ይሻላል። በቃ ስሬስ ማለት ነው በምትፈልጉት አድርጌ እንደማሰራው ስለማቅ ራሴን ስለማቅ እናንተ ምንም የምትቸገሩ ነገር የለም። በቃ ማዘዝ ያለባችሁ ማዘዝ ነው። እንግዲህ ይሄ ሰርፕራይዝ ሁሉም ይሄ እንግዲህ የሚሄደው ሐይቅ ዳር ነው ብያችኋለሁኝ። የቆንጆ ሀገር ልዩ የሆነ ሰርፕራይዝ ነው። እንግዲህ በወገግ ባለ ሰርፕራይዝ እህቴ ይሄን ይመስላል። ሰርፕራይዝሽ በጣም ውብ የሆነ እቃ ነው ያሰራሁልሽ። እንግዲህ ሰርፕራይዝ ይሄ ሁሉም የራስሽ ነው እስከዚህ ጭምር ማለት ነው። ይሄ ፌስታሉም ያንቺ ነው። ይሄ ፌስታሉም አብሮ የሚሄድ ነው። በስጦታ የሚታሸግ ታልሽ ይታሸጋል ኢንሻአላህ።
እንግዲህ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ለየት ያለ ልብስ ባሪፍ ዲዛይን እንዲሰራላችሁ ከፈለጋችሁ ቁጥሬን አስቀምጥላችኋለሁኝ 0928 1547 55 ነው ማለት ነው ቁጥሬ። ሁል ጊዜም ከኮሜንት ስር ይቀመጣል፣ እያነሳችሁ ማናገር ማዘዝ ትችላላችሁ። በዚህ አጋጣሚ ማዘዝ የማትፈልጉ ዝም ብላችሁ በኢሞ መታችሁ ማድረቅ የምትፈልጉ እስኪ አንዴ ዘርገው አንዴ እንደዛ አድርገው የምትሉን ነገር አይመቸኝም እኔ። ምክንያቱም እናንተ አምናችሁ ከለራችሁ መርጣችሁ መውጣት ብቻ ነው። ከዛ በኋላ ስራው ለኔ ጣሉት። በጣም ወዳችኋለሁ። በታማኝነት ነው የምሰራው። መልካም ጊዜ ይሁንላችሁ። በያላችሁበት ፈጣሪ ይጠብቃችሁ። ቤተሰቦቻችሁንም ሰላም አላህ ያድርግላችሁ። እኛም ሰላም አላህ ያድርገን ኢንሻአላህ። ሀገራችንን ወደ ቀድሞ ሰላም መልሶ እኛም ፈለግንበት ቦታ ተሽከርከረን እንድንኖር ሰላሙን ይመልሰው ነው የምለው። ባይ ባይ። ያ አላህ ያ ነቢ ሰለዋቱላሂ